ራሷን ባዘጋጀች ቁጥር ለመገዛት ሬዲ በሆነች ቁጥር ታስደነግጣለች። አሁን ሴቷ ገንዘብ ስለምትወድ ነው እንደዚህ የምታደርገው። ለምን ወደደች? ሴት ልጅ ብቻዋን ልጅ ስታሳድግ ልጆችን ስትመራ ጋጠ ወጥ ይሆናሉ ወይ? ምን አይነት ባል ነው የሚያስደስተኝ? ኃይለኛ እና ተቆጪ ቢሆን ተሸክሜው መኖር እችላለሁ? የኔ እናት ዝቅ ብለሽ ስትገዢ እናት ተመሲውና ሚስት ፍለጋ ይሄዳል። አይኑን ሳየው በጣም ስለወደድኩት ንግግሩ በጣም ስለሚማርክ ብዬ ያገባሁትን ሰው መውጫ በር እንደሌላ አስቤ መኖር አለብኝ። እንዴት የወለደችውን በስርዓት ማሳደግ ያቅታታል? ለምንድነው ሴት ያሳደገችው ስርዓት የሌለው የሚሆነው? ማን ወለደና? በዚህ ዘመን ምን ይጠየቃል? አባትም እናትም ቁጭ ብለው ልጆቻቸው ከየት እንዳሉ አይታወቅም። ባጥር አይደል የሚገቡት? አንዳንዶቹ ላይ ገቡላ ይችላሉ። እኔ የሚጠበቅብኝ ነገር መገዛት ነው። እገዛለሁ። ምንም ይሁን በቃ ወደ ራሷ ተመልከት። ምንድነው እሱ? እኔ እየተገዛው እሱ ሊወደኝ ያልቻለበት ምክንያት? የኔ እናት ዝቅ ብለሽ ስትገዢ እናት ተመሲውና ሚስት ፍለጋ ይሄዳል። ወንድ የምትገዛ ሴት አትመቸው። ወንዱ ደግሞ የዚህ ዘመን ሴት ለገንዘብ ነው የምትገዛው የሚሉ አስተያየቶች በደንብ አድርገው ተሰንዝረዋል ማለት ነውና አንዱ እንደውም በጣም ተስፋ ይቆረጣም ይመስላል። አትድከሚ ሴቶች እንደሆነ አይገዙም የሚል ሐሳብም ነበርና ይሄ ሐሳብ የተሰነዘረው ምንድነው? እዛ ምስክርነትሽ ላይ ለሴቶች ለእህቶች ማስተላልፈው ነገር አለኝ እና እህቶች ተገዙ፣ ሳትገዙ ፍቅር ከየት ይመጣል? ፍቅር አትጠብቁ ያልሽበት ሐሳብ ላይ እነዚህ ሐሳቦች ተሰንዝረዋል። ከዚህ ሐሳብ ጋር አገናኝቼ በኤፌሶን 5:26 አካባቢ ላይ የወንድ ልጅን ሚና የባልን ሚና እንዲሁም ደግሞ የሚስትን ሚና ተናግሯል እዛ ላይ ማለት ነውና ወንድ ልጅ መውደድ እንዳለበት መውደድ መንከባከብ የሚገባትን ነገር ደግሞ እንዲያደርግ ሴት ልጅ ደግሞ እንድትፈራው እንድታከብረው ይናገራል ማለት ነውና ይሄ የመገዛት ሂደት አነጋጋሪ ነው። አሁን ወንዱንም ሴቱንም በጣም ያነጋግራል። በእውነት ከፍቅር አይደለም መገዛት የሚመጣው። ይሄንን አጋጣሚ ካገኘን ምን ለማለት እንደፈለግሽ ለተመልካች ሐሳብሽን ብትገልጪልን። እንግዲህ ስለ ትዳር ስናስብ ትዳር ያንድ ሰው ቤት አይደለም። አራት የተለያዩ አካላት የሚገኙበት፣ ሁለቱ ከፍተኛው ሮል የሚጫወቱበት፣ አንዱ የሚያግዝበት ሌሎቹ የሚታገዙበት ነው። ምን ማለት ነው? አራት አካላት ናቸው ስንል ባልና ሚስት ሁለቱ አሉ። እግዚአብሔር በመካከላቸው የሚያግዛቸው አለ። ደግሞ የሚታገዙ ልጆች አሉ። ስለዚህ እነዚህ አራቱ የየራሳቸው ድርሻ አላቸው። ዋናውን ሮል የሚጫወቱት ባልና ሚስት ናቸው። ስለዚህ ሚስት ትገዛ ብለን ስናነሳ መጽሐፍ ቅዱሳዊ ነው እንዳልሽው ኤፌሶን 5 ላይ እንደተቀመጠው ሚስት ለባሏ እንድትገዛ ባል ደግሞ ሚስቱን እንዲወድ እግዚአብሔር ሲያዝ የሚስት ድርሻ ብቻ አይደለም እዛ ጋር የተቀመጠው፣ ባልም ድርሻ አለው። እኔ ሴት በመሆኔ ምክንያት ስናገር የነበረው ሴቶችን ወክዬ ነው። እኔ አደርግ የነበረውን ነገር ነው። ስለዚህ ሪስፖንስ በመጠበቅ ወይም ምላሽ በመጠበቅ አይደለም ትዳር ውስጥ የሚኖረው። ስለዚህ ሴቷ የራሷን ድርሻ ሁልጊዜም ለመወጣት ዝግጁ መሆን አለባት። ራሷን ባዘጋጀች ቁጥር ለመገዛት ሬዲ በሆነች ቁጥር ታስደነግጠዋለች። ካለበት ስፍራ እንዲመለስ ታደርገዋለች። ከሳተ በኋላ ለመመለስ ከመሞከር መጀመሪያውኑ ፍንጭ ባየች ጊዜ፣ ፍቅሩ በቀዘቀዘባት ጊዜ በቃ ነቅታ መሆን ያለበትን ነገር ማድረግ መቻል አለባት። ሁልጊዜም ትዳር የምናደሰው ነገር በመሆኑ ምክንያት ስለዚህ የሚታደስ በመሆኑ ምክንያት ሳንዘናጋ የምንገነባው የማያልቅ ቤት ነው ትዳር። ሁልጊዜም የሚሰራ ነው በህይወት እስካለን ድረስ 10 ዓመት ኖርን 20 30 ዓመት ኖርን። አሁን የምንኖርበት ይሄ ቤት 10 ዓመት ኖረን በቃ ይሰለቸናል።
ወይ ውስጡን የሆነ አይነት ነው። አሁን እዚህ ቤት ከገባው 2-3 የተለያየ አይነት ነገር አሰርቻለሁ። ትዳር ማለት ልክ እንደዚህ የምናድሰው ነገር ነው። ዝም ብለን የምናየው ነገር አይደለም። በጀመርንበት መንገድ ብቻ የምንቀጥለው ነገር አይደለም። የምንተሳሰብበት ምንድነው? አሁን አዲስ ነገር ለቤቴ ፈጥሬ ባሌን በቃ መገዛቴን ማሳይበት፣ ባልየውም ሚስትን ምን አድርጌላት ነው ላስደስታት የምችለው ብሎ ሁልጊዜም ሲኖር ለቤቱ አስቦ ለግዑዝ ነገር እንደሚያደርግ ቤቱን ወዶ እንደሚያደርጉላ ሚስቱን የመውደድ ግዴታ አለበት፣ ተጥሎበታል። የሰው ልጅ ያን ግዴታ መወጣት አለበት። ምናልባት እሷ ብቻ እየተገዛች እሱ የማይወድ ከሆነ በአንድ እጅ ማጨብጨብ እንደሆነ በዚሁ አጋጣሚ እንደው ሳልጠቅስ አላልፍም። ተዋደን ተገዝቼ መኖር እንድንችል ምኑ ጋር ይጀምራል ብለን ስናስብ ምናልባት ይህ ሀሳብ ላልተጋቡ ገና እየተጋቡ እየተጠናኑ ላሉ ሰዎች ሊረዳ ይችል ይሆናል። ጋብቻ የሚጀምረው የሆነ የዕለት ሁለት ሰርግ እንትናና እንትና ተጋብተው ተብሎ በቤተ ክርስቲያን የታወጀ ዕለት አይደለም። መተሳሰር የሚጀመረው በተያዩበት ለመኖር አብረው ለመጋመድ አብረው ባሰቡበት ጊዜ ነው። በዛን ጊዜ ምን አይነት እሴት ነው እኔ ያለኝ ያስቀመጥኩት? ምንድነው ማስበው? ምን አይነት ባል ነው ያስደስተኝ? ኃይለኛ እና ተቆጪ ቢሆን ተሸክሜው መኖር እችላለሁ? አሁን ነው መወሰን ያለብኝ። አዎ፣ በእጮኝነት ጊዜ ባህሪውን መግባባት እንችላለን። አቅማችን አብሮ ያስኬደናል። አሁን ሴቷ ገንዘብ ስለምትወድ ነው እንደዚህ የምታደርገው። ለምን ወደደች? አሁን ወደ ኋላ ሄደን ስናይ እንደውም አሁን ወደ ከተማ አካባቢ ያሉ ሴቶች እየተማሩ እየቀደሙ መጥተው ራሳቸውን እየቻሉ መጥተዋል እንጂ ገንዘብ እኮ እንድትይዝ ያስፈለገበት ምክንያት የመጣችበት ባክግራውንድ ተጽዕኖ ፈጥሮባት በምትፈልገው ልክ ገቢ እያገኘች ባለመሆኗ ለመኖር ስትል የምታደርገው ነገር ነው። ገንዘብን ስለወደደች ብቻ እሱ ቤት ገብታ ላታገኝ ትችላለች፣ ላይሰጣት ይችላል። ለምንድን ነው ያን ገንዘብ የወደደችው? ተዝናንታ ለመኖር ብቻ ነው ሳትገዛ? ብዙ ፋክተሮች ውስጡ አሉ። ስለዚህ ሴቷ ገንዘብ ፈልጋም ታግባ እንደው የሉም መልፋት የለብንም እንበል። ገና ስንጀምረው ወዴት መሄድ እንደሚችል ያንን ትዳር መቃኘት አስፈላጊ ነው። ዝም ብለን አይተን አይኑን ሳየው በጣም ስለወደድኩት ንግግሩ በጣም ስለሚማርክ ብዬ ያገባሁትን ሰው መውጫ በር እንደሌለ አስቤ መኖር አለብኝ። የለውም መውጫ በር። ትዳር ከተጋባን በኋላ የሆነ ጊዜ ጀምረን የሆነ ጊዜ የምናቆመው ተቋም አይደለም። እግዚአብሔር ፍቺን እንደሚጠላ በመጽሐፍ ቅዱስ በሕጉ ደንግጎልናል። ክርስቲያኖች ደግሞ የምንገዛበት ሕግ አለን፣ መጽሐፍ ቅዱስ ነው። ስለዚህ ዛሬ እነከበደ ስለተፋቱ እነጫልቱን ቤት መፋታት የለባቸውም። መፍትሄ አይደለም ፍቺ። እግዚአብሔር እንደሚጠላው እኛም መጥላት አለብን። እኔ የሚጠበቅብኝ ነገር መገዛት ነው፣ እገዛለሁ። ምንም ይሁን በቃ እየተገዛው እግዚአብሔርን እየጸለይኩ ጠይቀዋለሁ። የኔን መገዛት እይ ጌታ ሆይ፣ ባሌን ማሸነፍ ባንተ ትእዛዝ አልቻልኩም። ስለዚህ እንዴት አድርጌ እንዲገዛ ላድርግ ብለን እኔ በመገዛቴ እሱ ሊወደኝ ካልቻለ እግዚአብሔር ፍቅር በዚያ ቤት ውስጥ እንዲያዘንብ ጸሎት የሚባል መድኃኒት ደግሞ አለ። መጸለይ ያለብን። ደክመናል በዚህ ዘመን ብዙዎቻችን። እኛና እግዚአብሔር የምንገናኝበት የምንነጋገርበት መፍትሄ ሰጪው አካል ለምን ትዳር ታማሚ ሆነ? በቅርብ ቀን አንድ ዶክመንት ሳገላብጥ ባለፉት 3 ዓመታት አዲስ አበባ ውስጥ 16,000 ፍቺ በአዲስ አበባ ፌደራል ፍርድ ቤት የተፈጸመ እንደሆነ የሚናገር ዶክመንት አየሁኝ። በጣም ነው የደነገጥኩት። አየሽ፣ እኛ ትዳራችን ጥሩ ሆኖልን ኖረናል ወይም ደግሞ በትዳር ውስጥ ያሳለፍነው በማይመች ነገር ውስጥ አልፈን እግዚአብሔር ረድቶን ደግሞ መልካም ሆኖልናል የምንል ሰዎች እየወጣን ማስተማር መቻል አለብን። ትዳር ማዳን አለብን።
የሀገር ጉዳት ነው የትዳር መፍረስ። ዘመዶች ይበተናሉ፣ ልጆች ይበተናሉ፣ ሰለባ ይሆናሉ ለዚህ ሁሉ ነገር። ስለዚህ ይሄ እንዳይሆን ሴቷ ድርሻዋን ትወጣ። ድርሻዋን እየተወጣች የተገባውን ምላሽ ማግኘት የማትችል ከሆነ ትጸልይ፣ ትበርታና ታጸልይ። እግዚአብሔር ባለ መፍትሄ ነው። ሶስተኛው ወደ ራሷ ትመልከት። ምንድነው እሱ እኔ እየተገዛው እሱ ሊወደኝ ያልቻለበት ምክንያት ብላ ትመርምር። የተለያዩ ምክንያቶችን ልታገኝ ትችላለች። አንዳንዱ ባክ አድርጎ መጠጣት ጀምሮ ሊሆን ይችላል። ስለዚህ ቤት ያለው ቫይቭ አያስደስተውም። እንዲመለስ መጸለይ መቻል አለባት። ልክ እንዳልሆነ መወያየት አለባት። ለማወያየት ራሱ ፈቃደኛ የማይሆኑ አሉ፣ የማይፈልጉ ማየት የማይፈልጉ። ስለዚህ ያ ጊዜ እንደሚያልፍ አርጋ አስባ ኑሯን መቀጠል መቻል አለባት እንጂ ልትፋታ ብትችል የሚከለክላት ነገር የእግዚአብሔር ሕግ ነው። የማይጠቅመንን ነገር እየተውን የሚጠቅመንን ነገር መቀጠል መቻል አለብን። ድርሻችንን እንወጣ ነው። እኔ ወንዱም የራሱን ድርሻ ይወጣ፣ ሴቷም የራሷን ድርሻ ትወጣ። ከዛ ሪኒውድ ይደረጋል። ትዳር የሚታደስ ነገር ነው። እናድሰው፣ እንነጋገርበት፣ ጊዜ እንስጠው። ትዳራችን እንዴት እየሄደ እንዳለ እንገምግመው። ምናልባት ይሄ ቃል አሁን የዘመኑ ቃል ሊሆን ይችላል። ቁጭ ብለን እንወያይበት። እንዴት እየሄደ ነው ትዳራችን? እየተመቸውሽ ነው ወይ? እየተመቸው ነው ወይ? በተጠያየቅንበት ዘመን ብቻ መሆን የለበትም። በፍቅር በተፈላለግንበት ዘመን ብቻ ሳይሆን የሚቃኝ ነው። ሙዚቃ እንዲያምር ክራር፣ ጊታር ምናምን የትኛውም የሙዚቃ መሳሪያ እንደሚቃኝ ትዳር ይቃኛል። በትክክል እየሄደ ነው? ኢኮኖሚያችንን በትክክል እየጠበቅን ነው? ልጆቻችንን በትክክል እያሳደግን ነው? ፍቅር በትክክል እየሰጠሁሽ ነው? በትክክል እየተገዛውልህ ነው ብለን ቁጭ ብለን ስለ ትዳራችን የምንነጋገርበት ጊዜ መኖር አለበት። ወንዱም ከጓደኛው ጋር የሚሮጥ፣ ሴቷም ስለ ራሷ ጓደኛ ብቻ የምታሰላስል፣ ከዛ ልጆቻቸውን ማስተማሪያቸውን ብቻ የሚያስቡ ከሆነ ትዳራቸው እዛ ጋ ነው ያለው፣ እነሱ እዚህ ጋ ነው ያሉት። ስለዚህ የቱ ጋ ነው ታዲያ መገዛት ውጤታማ ሊሆን የሚችለው? መጀመሪያ እነሱ እርስ በራስ የሚቀባበሉ መሆን አለባቸው። ብቻሽን ልጆችሽን ያሳደግሽበት ጊዜ ነበረ። የተወደደው ባለቤትሽ ወደ ጌታ ከሄደ በኋላ በእርግጥ ከፍም ቢሉ ብቻሽን ነው እያሳደግሽም እየመራሽም ያለሽው ማለት ነው። ሴት ልጅ ባንድም በሌላም ወንድ የማይኖርበት ቤት፣ ባል የሌለበት፣ አባት የሌለበት ቤት ልጆችን ታሳድጋለች። እንደው ከዚህ አንፃር ሴት ልጅ ብቻዋን ልጅ ስታሳድግ ልጆችን ስትመራ ጋጠ ወጥ ይሆናሉ ወይ? እንደው አንቺ ስለኖርሽበት ብዙ ነገር ትይናለሽ ብዬ አስባለሁና እንደው ጋጠ ወጥ የመሆን እድላቸው ከፍተኛ ነው? እንዴት ነው? እስኪ ምናልባት ይሄ የድሮ አባባል አለ፣ እኔ በጣም የምቃወመው አባባል ነው። ደግሜ ማለት አልፈልግም። እንዲያስተምረን እንድንጥለው የተሻለ ለምሳሌ ሴት ያሳደገው የሴት ልጅ አይነት ነገር ሲባል እኔ በጣም ልቤ ያዝናል። ሴት ማለት እኮ እንደነገርኩሽ ነው፣ የምታግዝ፣ የምትረዳ፣ የምትወልድ፣ የምታበረክት፣ ልጆች የምታሳድግ። እንዴት የወለደችውን በስርዓት ማሳደግ ያቅታታል? እንዴት ስለወለደችው ዋጋ ከፍላ ውጤታማ እንዳይሆን ታደርጋለች? የብዙ መሪዎች እናት፣ እኔ ኦባማ እናት ከባል ጋር ነው የሆነ ያሳደገችው አይመስለኝም። ሌሊት ተነስታ አለ የተመረጠ ጊዜ ስሰማ ቀዝቃዛ ውሃ አምጥታ እግሬ ስር ታስቀምጥልኝ ነበረ ተነስቼ እንዳጠናው። እናት ማለት እቺ ናት። እኔ ምናልባት ለሚስት ከባድ ሊሆን ይችላል ባል አለመኖሩ። የሚሰማት ብቸኝነት አለ። ሁሉን ነገር ለመወሰን ብቻዋን ናት። የሆነ ነገር ለማድረግ ብቻዋን ናት። በቃ አማካሪ ያስፈልጋታል። ያ ሰው የለም ጎኗ ነው እንጂ ልጆቿን ለመምራት ቀድማ ስታሳድግ የምታመጣበት ወይ ነው ልጆቹ እንዲታዘዙም እንዳይታዘዙም የሚሆኑት እንጂ በትክክለኛው መንገድ እግዚአብሔር እርቷት እየጸለየች
ልጆቿን መስመራት ይዛ ካሳደገች እኔ ብቻዬን ነበር በፊት ያሳደግኩት። ምንም ችግር አልገጠመኝም። ምክንያቱም እንዴት ማደግ እንዳለባቸው እግዚአብሔር አስቀድሞ መክሮኛል። የሆነ የትዳር አማካሪ ነግሮኝ የተለየ ስልጠና ወስጄ ምናምን አይደለም። በቃ መራኝ እግዚአብሔር። በዛ ምሪት ውስጥ ሄድኩኝ። እንደ ክርስቲያን ልጆች እንዴት ማደግ አለባቸው? ቅድም እንዳጫወትኩሽ ነው። ምንድነው ኃላፊነታቸው? ምንድነው ግዴታቸው? ልጆች እየተከታተልናቸው በእግዚአብሔር ቤት ስናሳድጋቸው መንፈስ ቅዱስ ራሱ ያሳድጋቸዋል። ለምንድነው ሴት ያሳደገችው ስርዓት የሌለው የሚሆነው? ማን ወለደና? ባል መሪ ስለሆነና ስለሚፈራ ብቻ እንዳይመስልሽ። በጣም ትልቁን ሮል የምትጫወተው እናት ናት። አባት ልጆች በሚያድጉበት ጊዜ እናት ጣልቃ መግባት የሌለባት ነገር አለ። ለምሳሌ በቁጣ ጊዜ ለአባቶች መተው አለበት። አባት ሲቆጣ ለመሪ እሷ ስራዋ የሚያስፈልገውን ነገር ለነሱ ማቅረብ ነው። ከዛ ይሄ ሰው በህይወት ከሌለ ወይም ፍቺ ከተፈጸመ የሱንም ሮል ስለሆነ ደርባ የምትወስደው ያንን ቁጣም ማስተማር መቻል አለባት። ስለዚህ ትንንሽ ሆነው የመራችበት መንገድ እንዳይጣመሙ አድርጋ ካወጣቻቸው ወደ ላይ ሳይቸገሩ ትልልቅ ሰው ይሆናሉ። ሴት በመሆኗ ምክንያት ስለምትራራላቸው አንዳንድ ልጆች ከመስመር ይወጣሉ። መጨከን ያቅታል። ያቅታታል እናት በመሆኗ ምክንያት። ስለዚህ አንዳንድ የሾለኩ ልጆች ሴት ስላሳደገው ነው ሊባሉ ይችላሉ። በፍጹም አልስማማ። እውነት ነው። ምናልባት አባት ያለበትም ቤት እንደዛ አሉ። በዚህ ዘመን ምን ይጠየቃል? አባትም እናትም ቁጭ ብለው ልጆቻቸው ከየት እንዳሉ አይታወቅም። ባጥር አይደል የሚገቡት። አንዳንዶቹ ላይ ገቡላ ይችላሉ። በጣም በቃ በሱስ የተጠመዱ ምን የሚሉ እኮ በቀናትና አባት ያላቸው አቅም ያላቸው ሰዎች ምናምን በጥሩ ሁኔታ የሚያስተምሯቸው። እኔ አንድ ልጅ በቅርብ ቀን ምን ሰማው፣ ትምህርት ቤት አላት፣ ማውቃት ሴት ናት። ግን ትልቅ ትምህርት ቤት፣ አሁን ስሙን መጥራት የማልፈልገው ትምህርት ቤት ትልቅ ትምህርት ቤት ነው። እዛ አስገባችሁ። ከዛ የኤሌክትሪክ ሲጋራ አየሁ ብሎ ነገራት። በሚቀጥለው ቀን ነው አስወጥታ ራሷ ትምህርት ቤት ውስጥ ያስገባችሁ። እሷ ለውድድር ነበር እዛ ያስገባችሁ። በጣም ጎበዝ ተማሪ ነው ልጁ። አስወጣችሁ እና ራሴ ይከታተላለሁ ብላ። ስለዚህ እነዚህ ልጆች የእናት የሴት ልጆች ናቸው? I don't think አሉ እያሉ ማይከታተል አያውቋቸውም። እነሱ ጠዋት ወጥተው ማታ ስለሆነ የሚገቡት ተኝተው ነው የሚወጡት፣ ተኝተው ነው የሚገቡትና ስለማይገናኙ የሚመራቸው አጥተው መሪ ያጡ ልጆች ናቸው በብዛት እየተቸገሩ ያሉት ብዬ አስባለሁ። ተሳስቼ ከሆነ ታረማለህ። ልጅ ማሳደግ ማለት ጥሩ ማብላት፣ ኬክ መስጠት፣ በርገር ምናምን አይደለም። ልጅ ማሳደግ ማለት መከታተል ማለት ነው። የት እንዳለ፣ ምን እንደበላ፣ ምን እንደጠጣ። አሁን እኔ ትልልቅ ሆነው አግብተው ወጥተው የት ናቸው ብትይ ልጆቼን እያንዳንዳቸውን ያሉበት ቦታ እነግርሻለሁ። ዛሬ ስንቴ እንደተደዋወልን ምን እንደሚሰሩ ምናምን ዛሬም ኃላፊነት አለብኝ። አንድ ሰው ምን አለኝ በቅርብ ቀን ከውጭ ሀገር ደውሎ የሆነ ነገር ሲጠይቀኝ ልጅ እኮ 50 ዓመትም ቢሆነው ልጅ ነው አለኝ። አለብኝ ኃላፊነት ለልጆቼ፣ ለልጅ ልጆቼ ዘር ስለሆነ የተካሁት ግራ የሚገባቸውን ነገር የማድረግ ኃላፊነት አለብኝ። ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኔዓለም